ሄርሜላና አብርሽ ማለት ነው። ማስመሰል ስትችሉበት ድራማና ማስመሰልማ በደንብ ተክናችሁበታል፣ በደንብ ትችሉበታላችሁ። በዚህ አጋጣሚ የኔ ምርጦች ማለት ነው እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ይሄ ዩቱብ ቻናል የኔ ቻናል ነው፣ የኔ ምርጦች ማለት ነው። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትትና እንደተለመደው እጋብዛለሁ። የኔ ወዶች ላይክ አድርጉ፣ ቅመሞች የእግዚአብሔርን ከእናንተ ምንም ነገር አይቀርም። የኔ ወዶች ማለት ነው ቤተሰብ አድርጉኝ። ምትክ ዩቱብ ቻናል ነኝ፣ ሁላችሁም ታቆኛላችሁ። የሩታ የእህቶች ማለት ነው። በዚህ አጋጣሚ ግን ማለት ነው ቤተሰቦች በጣም የሚያስቀኝና ሁሌም የሚገርመኝ እንደ ኢትዮጵያ ሴቶች አርቲስቶች የአብርሽ እድሜ ሁሌም እንግዲህ ዛሬ አማንን ሄርሜላን ፕራንክ ለማድረግ ከአማን ጋር ተነጋግረው ነበረ። እንግዲህ ሄርሜላ አማንን 30 ሺህ ብር በወር እየከፈለች አፓርታማ ልታኖረው ለ1 አመት ከፍላ ልታስቀምጠው ሁሉን ነገር አሟልታ ልታስቀምጠው እሷ ናት ከቡታጀራ ያመጣችው። ስለዛ ለሄርሜላ ምስጋና ይገባታል። የእውነት ሄርሜላ በጣም መልካም ሴት ናት። በዚህም አጋጣሚ 100 ሺህ አስገባ ሰብስክራይቧን እኔ ነኝ የ100 ሺዋን ማከብርላት ሰርፕራይዝ ማደርጋት። ግን ከዚህ በፊት ግን አማን ከሚያመ መሰግናት በፊት እኔና አማን ፕራንክ እናደርጋት። አማንን እንዴት ከቡታጀራ ድረስ እዚያ አስመጥተሹ እንዴት ስልክሽን ሲደውልልሽ ቴክስት ሲያደርግልሽ አትመልሽም በማለት ነበር። ዛሬ እንግዲህ ሄርሜላን እንግዲህ ፕራንክ ሲያደርጓት የነበረው በዚህ አጋጣሚ ማለት ነው። ምን አለ 30 ሺህ ብር በወር አፓርታማ ከፍላችሁ አዲስ አበባ ፎቅ ላይ ከምታንጠለጥሉት የምር የእውነት ከሆነ ድራማችሁ አልቀመችም አይደለ? የወንድ ልጅ ግፍ ሄርሜላ እንዴት ስልኩን አታነሽም? ፕራንካቸው ነው ዛሬ። አብርሽ ግን እንባ የሚባለውን ነገር ታውቀዋል። የወንድ ልጅ እንባ ጥሩ አይደለም። የወንድ ልጅ ግፍ ጥሩ አይደለም። አስቀምጥሃለሁ፣ እንደዚህ አድርግላለሁ፣ ከፍዬ ምናምን ብለሽ አምጥተሹ ከቡታጀራ ምን አንተ አብርሽ አሁን የእንባ ምን እንደሆነማ ብታቅ ጥሩ ነበር። እንባ ምናምን ስትል ማለት ነው። እና እንደ አብርሽና እንደ ሄርሜላ በነገራችን ላይ አስመሳዮች ናቸው፣ ድራማሞች። እግዚአብሔር ነው ብላችሁ እና እውነት 30 ሺህ ብር በወር አፓርታማ ከፍለሽ ሄርሜላ ከምታስቀምጭው ምን አለ ቡታጀራ ላይ ደህና ነገር ከፍታችሁለት የአመት 30 ሺህ ብር አሉ። እኔ እኮ አብርሽ ለእኔ ቀላል እኮ ነው፣ ይህን መክፈል እኮ ከባድ ነገር አይደለም። በጣም የሆነ ቀለል ያለ ነገር እኮ ነው ለእኔ፣ ይሄ ማለት አይደለም እኮ ነው አይደለው እንዲ ፈቅጄ ያመጣሁት አማንን ምና አቤት አብርሽና እኮ ሄርሜላ ያለባቸው ጉራና ወሬ ነው። 30 ሺህ ብር በወር ከምትከፊለት ማለት ነው። ምን አለ ቡታጀራ ላይ የእውነት ከሆነ ከድራማችሁና ከማስመሰላችሁ ወጥታችሁ የእውነት ከሆነ ቡታጀራ ላይ የስራ እድል ፈጥራችሁለት ያንን ብር ሰጥታችሁት ከዛም ደግሞ ዩቱብ ቻናል ከፍታችሁለት እዛው ቡታጀራ ላይ ዩቱብ ቻናል የሚሰሩ አሉ አይደል? ከእናንተ አነስ ያሉ ከእነሱ ጋር አገናኝታችሁ እንደዛ አታረጉም ነበር? ለድራማችሁና ለዩቱባችሁ ድምቀት መቼም ይሄ ልጅ አስገባችሁ። አብርሽ እድሜው ገና ነው። ያው በትምህርትም ያው ትንሽ ገባ ብሎ እድሜው ከኔ አይበልጥም እድሜው ከኔ እኩል ነው። 21 አላለም። አንተ አብርሽ ግን እንደ አርቲስቶች እድሜን እስከ መቼ ነው የምትደብቀው? 21 ወይኔ አብርሽ። እኔ ግን ለመጀመሪያ ጊዜ ኢትዮጵያ ላይ ወንድ ልጅ እድሜውን ሲደብቅ አብርሽን አየሁ። ከምሬ ነው ብላችሁ ቤተሰቦች፣ በጣም እድሜያቸውን የሚደብቁት ኢትዮጵያ ላይ የሴት አርቲስቶቻችን ናቸው። እድሜያቸው ከ20 ከ23 የሚያልፉ። አብርሽ ግን ወንድ ልጅ እኮ ምንም እድሜው ቢገፋ ምንም ችግር የለም። እና አንተ ቢያንስ እግዚአብሔርን ቤተሰቦች አብርሽ 26 አይሆነውም? 26 27 አይሆነውም? ቤተሰቦች ከኔ አንስም 21 ቢሆነው ነው ከኔ በልጠም 21 ቢሆነው የኔ ኩያ ነው አለና በጣም ነበር የሳቁት። እና የአብርሽ እድሜ እንደ ኢትዮጵያ አርቲስቶቻችን ከ21 አያልፍም ማለት ነው። እና ደግሞ በወንድ ሲሆን እንዴት ያስጠላል! ሴት ልጅ ብትዋሽ ይሻላል። እና በወንድ ይደብራል ከምር። እና የዛሬ ማስመሰልና ድራማቸው እንግዲህ ለአማን ሄርሜላ እንግዲህ የ1 አመት አፓርታማ ላይ ከፍላ 30 ሺህ ብር የ1 ወር ማለት ነው። አቤት 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 ማስመሰል! አቤት ስትችሉበት እናንተ ጋር አይደለም ማስመሰል ያለው። ሄርሜላ ላንቺማ ቀላል እኮ ነው። በወር 30 ሺህ ብር የአመት ልዘጊለት ነው አይደለ? የማስመሰል ይሄ ምስኪን ልጅ ተጫወቱበት። እና ዛሬ ይሄን በማለት ነበረ ፕራንክ ያደረጓት ማለት ነው። ለማንኛውም 30 ሺህ ብር በወር እውነት ካላችሁ ማለት ነው የእውነት ልጁን የምታስቡለት ከሆነ ቡታጀራ ላይ ስራ ፍጠሩለት። እንደው አፓርታማ ላይ ደሳግላችሁ
እንደ ውሸታችሁን እንደው በልክ ብታደርጉ እንዴት ደስ ይል ነበረ። ተመልካችም እኮ ይሰለቻል። ውሸት ሲበዛም እኮ ደላ ይላል። የእውነቴን ነውና አብሮሽ በዛውም እንግዲህ ቅመሞች ያላስገባችሁ ብር አለ እንደ ቃል ገብታችሁ በዛውም ለእናንተ ሜሴጅ ይመስላል እንግዲህ አብርሽና ሄርሜላ አንድ ላይ እንዲሆኑ ፈልጋችሁ ብር እናስገባለን እቃ እናሟላለን ብላችሁ ያላችሁ ካላችሁ ለእናንተም ይመስላል ሜሴጁ ማለት ነው። እንባ ጥሩ አይደለም፣ ውሸት ጥሩ አይደለም፣ ቃል ጥሩ ቃል ከገባሽ በኋላ እንዴት አደርጊያለሽ እያለ አብርሽ ሜሴጅ የሚመስል ነገር እየላከላችሁ ነው ማለት ነው። ቅመሞች የኔ ምስኪኖች የኔ ዋዎች ማለት ነው። እና እውነት ለመናገር ልጁ አሳዝኖኛል። ልጁ እንደው በዚህ በ30 ሺህ ብር እያሉ ያን ወር አፓርታማ ላይ ከፍለን እናስቀምጠው ነው። የልቁን ዩቱብ ክፈቱለት። ይህን መዋሻታችሁን ድራማችሁን ተውና ከእናንተ ጥግ አርጋችሁ ዩቱብ ክፈቱና አበረታቱ። በነገራችን ላይ እኔ አብርሽ እንጃ ሄርሜላን ሲያሞግስ ደግሞ ለወደፊት መቆደኒያ ያሉትን እናት አባቶች የምትጦሪ የምታበይ ያደርግሻል። ሄርሜላ በጣም መልካም ሰው ናት። ለእኔ ራሱ በጣም መልካም ሰው ናት ከምላችሁ በላይ የዋ ሴት ናት። እትትትትት አለ። አያብርሽ